አቤት 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 አቤት! ይችን ቲማቲም አይታችሁ መቼም እንትንም አትሉ የላችሁም። ይሄ ቲማቲም ማለት ነው ወደ በኋላ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሰላምታውን ትቸው ገባሁ እኮ ወደ ቲማቲሙና፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ ደግሞ አጠር ባለች ቪዲዮ መጥቼላችኋለሁ። ኢንሻአላህ በላይክ ግቡ ማለት ነው። ስትጀምሩት የምታዩልኝ ማለት ነው። በላይክ ጀምሩ እና እዚህ ጋር ቲማቲም ሳልሳ እየሰራሁ ነው ማለት ነው። ማለቴ ሳልሳ እየሰራሁ ነው ሳይሆን ሳልሳ አልሰራሁትም። በእርግጥ ግን ቲማቲም በቃ መክተፍ ወይም ጊዜ ሰዓት በማጣበት ጊዜ ከሌለኝ ሰዓት ማለት ነው። እንዲሁም ደግሞ ቲማቲም ውድድ ርክስ ይላልና በዛ ሰዓት ይጠቅመኛል ብዬ ፍሪጅ ወይም ፍሬዘር ወይም ደግሞ በረዶ ቤት አስቀምጠዋለሁ ብዬ የሰራሁት ቲማቲም አለ። እዚህ ጋር ቲማቲሙን እየላጥኩ ነው ማለት ነው። በነገራችን ላይ ቀቀል ብታደርጊ ወይ ደግሞ ሙቅ ውሃ ብታደርጊበት ይላጥልሽ ነበር የሚል አስተያየት ሊመጣ ይችላል። ከወዲሁ ልመልሰው ብዬ ነው። ውሃ እንዳያዝልብኝ ብዬ ነው ማለት ነው እንደዛ ያረኩት። ቲማቲሙ ይሄ በነገራችን ላይ ትልልቁ ቲማቲም ስለሆነ ውሃ የመያዝ ባህሪ ስላለው ውሃ እንዳይዝብኝ ብዬ ነው። እሱ ለራሱ በጣም ውሃማ ስለሆነ ሌላ ውሃ ወይም ሙቅ ውሃ እንትን ካልኩት ይፈነዳዳና ወደ ውስጡ ይገባል ብዬ ስላሰብኩ ነው። እና በደረቁ ነው ሙቅ ውሃ ሳላደርግ ነው እዚጋ እየላጥኩት ያለሁት ማለት ነው። ልጫው እንኳን እንዴት እንደሚያምር እዩት፣ እንዴት እንደተቆለለ። በብረት ድስት ጥደውና አንዴ ሲንፈቀፈቅ አፈስለታለሁ ውሃውን ማለት ነው። ከዛ ሌላውን ተዋለሁ ማለት ነው። ቅቅል አረገዋለሁ እንዲሁ እንዳለ ማለት ነው። ይሄ ብረት ድስቱ እንደዚሁ እንዳለ ጥደዋለሁ ማለት ነው። እዩት፣ ቲማቲሙ ይሄ ነው የቀረው። ይሄውላችሁ እዚህ ጋር ጣድኩት ማለት ነው። እሳቱ ላይ በክሰል ነው የጣድኩት ማለት ነው። ከዛ አንዴ ከተንፈቀፈቀ በኋላ ደፋውና ውሃውን ሌላውን ደግሞ ከውስጡ በማጥለያ ነው አውጥቼ የምፈጨው ማለት ነው። እና ለምንድን ነው ይሄን የማደርገው? ቲማቲሙ በጣም ያምራል። አሁን ይሄ ሁሉም ማለት ነው ያስተረፍኩትም የፈጨሁትም 100 ብር ነው ማለት ነው። ስለዚህ ይሄ ደግሞ ሌላ ጊዜ 100 ብር ላይ ይገኝ ይችላልና ለኔም ደግሞ ስራ ማቅለል ነው ብዬ ስላሰብኩ ነው። ለምሳሌ ስጎ መስራት ብፈልግ እንደዚህ ወጥ ወፈር ማድረግ ከፈለኩኝ ለዛ ይሆነኛል ብዬ ነው። ለጣዕሙም ብቻ ሳይሆን ለውፍረቱ ያወፍርልኛል ብዬ ስላሰብኩ ነው። እዩት፣ እዚህ ጋር ትንቡሽ ትንቡሽ ይላል። ከላይ ላጥ ነው የሚለው። በጣም የሚያማምር ቲማቲም ነው። ስታዩት ራሱ ብሉኝ ብሉኝ ይላል ማለት ነው። እና እንደዚህ አድርጌ ጥጃዋለሁ። እዩት፣ በሳ በሳ እያረኩት ነው። ያው ትንሽ ነው እንትን የሚለው እንጂ ሙክክ ይላል ማለት ነው። እዚህ ጋር ልፈጭ አቀራረብኩት። መብራት የለም፣ መብራት አለ፣ ነገር ግን በመብራት አይደለም የምፈጨው፣ በዝም ብሎ ነው ማለት ነው መፍጫው። ሁለቱም አለው። ይሄ ሽንኩርት መፍጫ ነው በነገራችን ላይ፣ ጆክ አይደለም። ይሄ ቲማቲም መፍጫ አይደለም፣ የጁስ መፍጫው አይደለም፣ የሽንኩርት ነው ማለት ነው። ባለ 6 ምላጭ ነው። በጣም ቆንጆ መፍጫ ነው። ስቲል ነው ይሄ ማለት ነው። ሰሃኑ አይሰበርም ወይም ደግሞ ብረት ነው እና በጣም ሀሪፍ ነው። እዩት፣ እንደዚህ አድርጌ በማጥለያ ጨመርኩት። ትኩስ ነው፣ አልቀዘቀዘም። ያው ቶሎ ስራዬን ላቀላጥፍ ብዬ ማለት ነው። ቤት ዝም ብዬ ቁጭ ብዬ ነው፣ በረንዳ አይደለሁም። ቡናዬን እየጠጣሁ በጎን እየፈጨሁ ነው እዚህ ጋር ማለት ነው። እና እዩት፣ እኔ አሁን ይሄ መብራት አለ የለም አይልም። በእጅ እንደዚህ ጫን ጫን እያላችሁ ይፈጫል ማለት ይፈጭላችኋል ማለት ነው። ሽንኩርትም ሆነ ማንኛውም ነገር። ነገር ግን ስጋ ምናምን እንደዚህ ዱለት ስጋ መፍጨት ጠንከር ያለ ነገር ከፈለጋችሁ ደግሞ የራሱ አሁንም ቅያር ያለው ማለት ነው። በመብራት የሚፈጨው በመብራቱ ነው የሚፈጨው ማለት ነው። እና ቅያር ያለው እዩት፣ ይሄው ድልህ አረገልኝ ማለት ነው። ጫን ጫን ስለው በጣም ወዲያው ፈጨው። እና ለሽንኩርት እኔ ለቲማቲምም ለሽንኩርትም ነው የምጠቀመው ማለት ነው። እና እዚህ ጋር ደገም ላረገው ነው እኔ ድቅቅ እንዲል በጣም ውሃ እንዲሆን ስለፈለኩ እና በጣም ሀሪፍ ነው ማለት ነው። በዛውም እግር መንገዴን መፍጫውን እያስተዋወቅኳችሁ ነው ማለት ነው። እኔ የገዛሁት እዚሁ ሀገራችን ነው ማለት ነው። ሀገራችን ሞልቷል እቃ በአይነት እንዳገሩ። ለምሳሌ በሀገር ላይ ለሀገር አገልግሎት የተሰራ ማለት ነው የሚስማማ እና እንደዛ ነው እላችኋለሁኝ። በጣም ሀሪፍ ነው። በጣም ቀይ ነው ቲማቲሙ በነገራችን ላይ በጣም ቀይ ነው። ያምራል ስታዩት። ዝም ብላችሁ ብቻ በርበሬ ራሱ አድርጋችሁ ብሉኝ ብሉኝ ይላልና ያምራል። እዩት፣ እዚህ ጋር እየፈጨሁት ነው። የመሰለውን አይታችኋል። እንትን መስሏል፣ ሳልሳ መስሏል ማለት ነው። እዩት፣ ይሄ ባለ 6 ምላጭ ነው።
የሽንኩርት መፍጫ ነው፣ ስጋም ይፈጫል። ነገር ግን እኔ ያው ቲማቲሙ እንደምታዩት እየፈጨሁበት ነው ማለት ነው። የእንቁላል መምቻም ብለው ደግሞ አለች ውስጥ እንደዚህ እንደምላጩ የምትቀመጥ ነጭ ነገር አለ። እሷን ቀየራችሁ ደግሞ እንቁላል ይመታል ማለት ነው እና ሀሪፍ ነው ማለት ነው። እቃውን ማስተዋወቅ ገባው ቲማቲም ልፈጭ መጥቼ ማለት ነው እና ያው እንድትንች እያረኩኝ አሁን ሁሉ ቲማቲም ፈጨው እና እንዳልኳችሁ ቲማቲሙን ያው ለክፉ ቀን ወይም ደግሞ ለችኮላ ቀን ሰዓት ለይውላችሁ አይታይም ብዬ ካሜራው መፍጫውን ላይ ያወጣሁት ማለት ነው። ፍራሹ ላይ ምንም ማድረግ አልችልም። እዩት። ይሄ ደግሞ የመብራቱ ነው። በመብራት መፍጨት ሲፈልጉ በዚህ ነው። ሁለት እንትን አለው ጫን ጫን የሚል ማለት ነው። አንዱ መካከለኛ ስፈጩ፣ አንዱ ደግሞ በጣም ለማሮጥ ማለት ነው። ሁለት አለው እና ስጋም ዱለትም እንክት አድርጎ ይፈጫል። ቆንጆ ነው እላችኋለሁኝ። እና ቲማቲም እንደዚህ እያደረግን ብናስቀምጥ ጥቅሙ ከፍ ያለ ነው እና ለሌሎቹም ያው እንግዲህ ሙያዬን ላስተዋውቅ ማለት ይሄ ላስተላልፍ ብዬ ነው። ሙያዬ ሳይሆን ያው የሁሉም ሰው እንትን ነው። ግን እኔ ብዙ ጊዜ ስለምሄድ ወደ ውጭ ስራ ምናምን ስለምሯሯጥ ሰዓት አይኖረኝም እና ያንን ሰዓት ለመቆጠብም እንዲሁም ደግሞ ቤት ውስጥ ቲማቲም አልቆ ከሆነ ሳይገዛ የቲማቲም የለኝም ብዬ ወይም ስጎ ለመስራት ወይም ለመስራት ሌላም ነገር ለመስራት ማለት ነው እንትን አልልም አልተውም ማለት ነው። ከዛ ከፍሬዘሬ ወጣ አረጋለሁ። ልብሱን ደግሞ እንዲህ እያረኩን ነው። የትራስ ልብስ እየሰራኝ ነው ሳዲና እሷን እንትን ለማለት ነው ማለት ነው። የእሷ ጨርቅ ነው ተቆራርጦ የትራስ ልብሱ እዚህ ጋር ነበርና ብድግ ብድግ አድርጌ ያሳየኋችሁ እሱን ነው። አላኩል ሀሊን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ምንም እይታ የለውም ቪዲዮ ማለት ነው እና ኢንሻአላህ አዳዲስ ቤተሰብ የሆናችሁም ልጆች አላችሁ። ኢንሻአላህ ሼርም አድርጉልኝ፣ ላይክም ሰብስክራይብ አድርጉልኝ። አብረን መስራት እንፈልጋለን። አያችሁት እየተቀቀለበት ሁለተኛው ዙር መረቅ ነው እርሱ ለራሱ ማለት ነው። እኔ እንዲህ እያጠለልኩ ነው አውጥቼ የፈጨሁት። ይሄንንም አልደፋውም፣ ግን መረቅ ነው ብታውት ሽታው እንኳ ደስ ይላል ማለት ነው። እና ይሄንን ይመስላል የዛሬው ቪዲዮ ማለት ነው። ለማለት የፈለኩት አዳዲሶች ልጆች እንበረታታ፣ እርስ በራሳችን እንደግ። እናንተም ሸር ላይክ አድርጉልኝ፣ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉልኝ፣ ለሌሎችም እንዲደርስ አድርጉልኝ። እኔም የተቻለኝን ያክል በቅንነት ሸር ላይክ አድርጋለሁ ውዶችዬ። እንደዚሁ አጋጣሚ ደግሞ ስታልፉ ይሄንን ቪዲዮ የምታዩ ማለት ነው በቅንነት ላይክ አድርጉልኝ፣ ሼር አድርጉልኝ፣ ማን ነው ሰብስክራይብ አድርጉልኝ ማለት ነው። አስተያየትም ጠብቃለሁኝ። እዚህ ጋር ያው በፌስታል ቆራርጬ ነበር። በፌስታል ቋጥሬ ትንሽ ትንሽ ላኖር ነበረ። ሰዓቱ አልበቃኝም መሄድበት ስላለኝ እዚህ በማዕደን አረኩና ማለት ነው እዚህ ጋር አድርጌ አስቀመጥኩት ማለት ነው። እና ዘይት ከታች ከላይ ትንሽ አደረኩበት። በቃ በጣም ሀሪፍ ነው። በጣም 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 ምርጥ ድልህ ሳልሳ ነው የሆነልኝ ሀቂቃ ማለት ነው። እና እናንተም ተጠቀሙበት ውዶችዬ። እንደዚህ አይነት እንትን ስራ ያቀላልና ለሌላ ጊዜ እንደዚህ አድርጋችሁ ብትጠቀሙ ደስ ይለኛል። ይኸውላችሁ ከላይም ዘይት ትንሽ አደረኩበት። እንግዲህ ይሄ የኔ ፍላጎት ነው። ቢደረግም ባይደረግም ችግር የለውም ማለት ነው። ኢንሻአላህ እናንተም ደግሞ ላይክ ሼር አድርጉልኝ። እንዲሁም ደግሞ ትራስ ልብስ ማሰራት የምትፈልጉ ዝም በል ቪዲዮ እየሰራሁ ነው። ዝም በል እሺ። የምትፈልጉ እዘዙን ማለት ነው። ትራስ ልብስ እንሰራለን። ልብስ ማዘዝ የምትፈልጉ፣ እቃ ማዘዝ የምትፈልጉ፣ ይሄን መፍጫ ራሱ እንፈልጋለን የምትሉ ካላችሁ ሁሉም አለን። ቴሌቪዥን ብትሉ እንዲሁም ደግሞ ፍሪጅ ብትሉ እነዚህ የኤሌክትሮኒክስ እቃዎች በሙሉ አለ። ሱቅ ሄጄ አስተዋውቃችኋለሁ ማለት ነው። እስከዛ ድረስ ባይ ባይ ብያችኋለሁ። ወዳችኋለሁ።